ላስፈራራችሁ እየሞከርኩ አይደለም፣ ግን ይህ ቪዲዮ ትንሽ አይምሮ ያደናግራል እና ልባችሁ ደካማ ከሆነ ሜንታሊ አንስቴብል ከሆናችሁ እንዳታዩት፣ ስክሮል አድርጉት። የዘ ሲሙሌሽን ቲዮሪ ጽንሰ ሀሳብ የሚለን የምንኖርበት ዓለም ወይም ሪያሊቲ ከኛ በሰለጠኑ ፍጥረቶች ወይ ደግሞ ወደፊቱ የሰው ልጅ ትውልድ ለመዝናናት የተሰራ የኮምፒውተር ሲሙሌሽን ነው የሚለን። ወይ ደግሞ ውሸት የሆነ በጣም የረቀቀ ጌም አይነት ዓለም ነው፣ ውሸት የሆነ ዓለም ነው የሚለን። ይሄ ዓለም ሙሉ ጌም ነውና እኛ በጌሞች እንደምንጫወተው እኛን የሰሩን ደግሞ በእኛ ጌም እየተጫወቱ ነው የሚለው። ለምሳሌ ጂቲኤ ፎርቲናይት ወይም ሌሎች ጌሞች እንደምንጫወተው ማለት ነው። ይህንንም ያልኩበት ምክንያት ማንኛውም ህይወት ያለው ጌም ውስጥ ያለ ነገር የእውነት ልጅነት የነበረው ስለሚመስለው ነው። ግን ሁላችንም እንደምናውቀው ፕሮግራም አድርገው ፈጥረውት አእምሮ ውስጥ ትውስታዎች ከተውበት ነው። እኛስ ግን እንደዛ ብንሆንስ? በደንብ አስተውላችሁ ካያችሁት፣ በደንብ ካሰባችሁበት እስከዛሬ የሰራናቸው ጌሞች እንዳለ ሌላ ሲሙሌሽን ወይም ሌላ ዓለም የመፍጠር ሙከራዎች ናቸው። እና ሁሉም እስከዛሬ የተጫወትናቸው ጌሞች ዓላማቸው ምንድን ነው? ኮይን፣ ዳይመንድ ወይም ብር መሰብሰብ ነው። እዚህ እኛ ጋር ካስተዋላችሁ ሁሉም ጤነኛ ትልቅ ሰው በጋራ ያለው እውነተኛ ዋነኛ ዓላማው ብር መሰብሰብ ነው። የተሰጠንን ጊዜ ሁሉ ብር ለመሰብሰብ ነው የምንጠቀምበት። ለምንድን ነው ዛፎችና ወፎችን ተፈጥሮ ናቸው፣ ግን ህንፃዎችና ወንበሮችን ሰው ሰራሽ ናቸው ወይ ተመርተው ነው ለምን አልናቸው? ዛፎች፣ ሰማይ፣ ወፎች እነዚህ ሁሉ ተመርተው ሊሆን ይችላል እኮ ምንም ማረጋገጫ የለንም። ያው በሰው ልጅ ተመርተውም ሳይነግሩን ሊሆን ይችላል፣ ግን ግዴታ በሰው ብቻ አይደለም፣ በሌሎች ፍጥረቶችም ተመርተው ሊሆን ይችላል። የእውነት እየኖራችሁ እንደሆነ እርግጠኛ ሆናችሁ መናገር የምትችሉት ስለ አሁን ብቻ ነው። ስለዚህ ከዚህ በፊቱ ምንም ማረጋገጫ የላችሁ። ከዚህ በፊት ያጋጠመውን ነገሮች አንዱንም የእውነት እንዳጋጠመ ማረጋገጥ አትችልም። ስም ያለክ እንዲመስልህና እስከዛሬ ስትኖር እንደነበረ እንዲመስልህ ዝም ብሎ የተከተተ ትውስታ ሊሆን ይችላል እና ዝም ብሎ ተጽፎ የተከተተ ኮድ እንዳልሆነና ትላንትን የእውነት እንደኖር ነው ማንም ሰው ማረጋገጥ አይችልም። ሌላው ደግሞ ይሄ ጽንሰ ሀሳብ የሚለን ጌም ውስጥ ያለን ጌም ብንሆንስ? ጌም ውስጥ ያሉት ጌም እየሰሩ ማለት ነው። ጌም ሲሰሩ ውስጥ ያሉት ሌሎች ጌሞች እየበለጸጉ ሌላ ጌም እየሰሩ ማለት ነው። ስለዚህ ብዙ ዩኒቨርሶች ዓለማት አሉ ማለት ነው እና እነዛ ዓለማት አብዛኞቹ 100% ውሸት ጌም ናቸው ማለት ነው። ስለዚህ የእኛም ዓለም እውነት የመሆን እድሉ በጣም ዝቅተኛ ነው ማለት ነው። እኛ አሁን አዲስ ጌም ስንጫወት በሜን ካራክተሩ ሆነን ውስጥ ጌም ውስጥ ያሉትን አካባቢዎች፣ ቦታዎቹን ዞር ብለን እናያለን። ግራቪቲውን እናያለን፣ ሰማዩን እናያለን፣ ነገሮች እንዴት እንደሚንቀሳቀሱ እንጎበኛለን አይደል? እና እነዚህም ፍጥረቶች እኛን የሰሩን ፍጥረቶች የእኛን ዓለም በእኛ በኩል ሆኖ እያዩት ነው፣ እየተመራመሩት ነው፣ እየጎበኙት ነው። ለዚህ ነው ስለ ራሳችን ምንም ሳናቅ በትክክል በሰላም ምንም ሳንሆን የምንኖረው። ለምሳሌ በእርግጠኝነት እዚህ ዓለም ላይ ለምን እንደተፈጠረ፣ ከየት እንደመጣ፣ ሲሞት ወዴት እንደሚሄድ በእርግጠኝነት የሚያውቅ ማንም ሰው የለም። ግን በሰላም በትክክል እንኖራለን። እነሱ ግን ስለኛ ሁሉ ነገር ያውቃሉ፣ እኛ ስለሰራናቸው ጌሞች ሁሉ ነገር እንደምናውቀው ማለት ነው። አሁን ደግሞ ስለ ብርሃን ፍጥነት እናወራ። ለምንድን ነው ምንም ያህል ብንፈጥን ከሱ ፍጥነት ልናልፍ የማንችለው? ለማታውቁ ሰዎች ምንም ነገር ከብርሃን ፍጥነት በላይ ሊሄድ አይችልም። ይሄ በፊዚክስ የተረጋገጠ የተፈጥሮ ህግ ነው። ምንም ያህል ፍጥነታችንን እየጨመርን ብንሄድ፣ ምንም ክብደት ባይኖረን፣ እዚህ ዓለም ውስጥ እስከሆንን ድረስ እዚህ ዩኒቨርስ ውስጥ ከብርሃን ፍጥነት በላይ መሄድ አንችልም። ብርሃን ራሱ ለዛ ነው በዛ ፍጥነት ብቻ የሚሄዱ። ከዛ በላይ መሄድ ይሄ ዓለም ስለማይፈቅድለት ማለት ነው። ያው እንደምታውቁት ጌሞች ላይ ብቻ ነው ይሄ ሰውዬ ወይም ይሄ መኪና ከዚህ ፍጥነት በላይ መሄድ አይቻልም ተብሎ በፕሮግራሙ በጌሙ መሰረት የተገደበው ጌሞች ላይ ብቻ ነው። እኛ ግን እውነት አይደለን እንዴ? ለምንድን ነው ታዲያ ፍጥነቱ የተገደበው? ለምንድን ነው ከብርሃን በላይ አፈጥኑም ተብሎ የተገደበብን? ፕሮግራም ነን ማለት ነው። ካኔ ዌስት አንድ ጊዜ ሁላችንም የማይከፈለን ተዋናዮች ነን ብሎ ተናግሮ ነበር። ለምሳሌ አንድ የ2 ዓመት ህፃን ልጅ ዘሎ ጠረጴዛ ላይ ቢወጣ ሬስቶራንት ውስጥ ሁሉም ሰው ተበሳጭቶ ልጁን ይቆጣዋል። ያ ልጅ ከስክሪፕት እንዲወጣ አንፈልግም። ከዚያ የሆነ ቀን ያም ልጅ ስክሪፕቱን መከተልና ሌሎች እንዲከተሉ ማድረግ ይጀምራል። ከዚያ የልጅ 40 ዓመቱ ሲሆን በጣም በብዙ ስክሪፕቶች፣ ህጎች፣ ደንቦች ምንም በማይጠቅሙ ጥቅም በሌላቸው ነጥብ በሌላቸው ህጎች ተይዞ አይምሮ እንደነሱ ነው የሚሆነው። እነሱ የሚወዱትን ነው የሚወደው፣ የሚሰሩትን ነው የሚሰራው። በቃ እንደነሱ ነው የሚሆነው እና ከዚህ በላይ ውሸት የሆነ ዓለም የለም። ቪኤአር ሲሙሌሽን ወይም ጌም ታውቃላችኋ? ለማታውቁ ሰዎች ቪኤአር ማለት ቪአር ግላስ ያደርጉላችሁና ይሄ ዓለም አይደለም የሚታያችሁ፣ ሌላ ዓለም ነው የሚታያችሁ። እዚህ ዓለም ላይ ምንም ተጽዕኖ ሳይኖረው እዛ ዓለም ውስጥ የፈለጋችሁትን ነገር ማድረግ ትችላላችሁ። እንደ ህልም ማለት ነው።
ፓይለቶች ይህን ቴክኖሎጂ ተጠቅመው ፕራክቲስ ያደርጋሉ። እኛም ሀገር አሉ ያው ቪአር ጌም የሚያጫውት ያው በደንብ ባይሰለጥንም። እኔ ምን እንደሚያስፈራኝ ታውቃላችሁ? በአሁኑ ሰዓት ይህንን መነጽር አድርገን ጌም ውስጥ እንዳልሆንን ምንም ማረጋገጫ የለም። እዛ ጌም ውስጥ እንሆን አንሆን ምንም አድርገን ማወቅ አንችልም። እና ሁሌ እንደምለው ከማንም ሰው ተሽዬ አይደለም፣ እንዲህ አይነት ነገሮችን መማርና ማስተማር ደስ ስለሚለኝ ነው። እንደኔ ከሆናችሁ እና ቀጣይ ቪዲዮ ስለቅ እንዳያመልጣችሁ ፎሎ አድርጉ። ፒስ አውት።